ያለ ወንድ ከሴት ብቻ አላህ በአራቱም አይነት መንገድ መፍጠር እንደሚችል ችሎታውን ማሳያ ተአምራዊ አፈጣጠር መንገድ እንጂ ሌላ ነገር አይደለም ማለት ነው። ለዛ ነው አላህ በቁርአን ላይ ኢነ መተለ ዒሳ ዒንደ ላሂ ከመተሊ አደም፣ የዒሳ ጉዳይ እኮ ልክ እንደ አደም ብጤ ነው። ኸለቀሁ ሚን ቱራቢን ثم قال له ኩን ፈየኩን፣ ከዛ ከአፈር ፈጠረው ሁን አለውም ወዲያውኑም ሆነ። የኢየሱስም ወይ ደግሞ የዒሳ ጉዳይም እንደዚህ ሆነዋል አላህ። ስለዚህ ሌላ የሚለየው ነገር የለም። ነብይ መሆኑን እናምናለን። ባይብል ላይ ነብይ መሆኑ አለ። ከራሱ ምንም ማድረግ እንደማይችል የተናገረበት አለ። ቁርአን ላይም አለ። ጌታዬንና ጌታችሁን ተገዙ የሚል ነገር ቁርአን ላይ አለ። እናንተም አምላኬና አምላካችሁ አባቴና አባታችሁ ብሎ የተናገረበት አለ። የኢየሱስ አምላክና አባት ይባረክ ተብሎ ተነግሯል። አምላኬን በኢየሱስ ክርስቶስ አመሰግናለሁ እየተባለ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና እንጂ አንተን አላመልክም ብሎ ሰይጣንም ሲናገረንም አይተናል። ስለምን ቸር ትለኛለህ? ቸር ከአንዱ ከአምላክ በቀር ማንም የለም ብሎም ኢየሱስ ሲናገር አይተናል። በጣም ብዙ የሚያመሳስሉ ነገሮች አሉ። ስለዚህ ዋናውና አንደኛው ኢየሱስ ሲሰብክ የነበረው አንድ አምላክ አለ። እሱም አብ ነው በባይብል ላይ፣ ወይ ደግሞ አብ ማለት የሁሉ አስገኚ ፈጣሪ ማለት ነው። በአጭሩ በዕብራይስጥ ቋንቋ አብ በሚለው ቃል አስገኚ ፈጣሪ ማለት ነው። ስለዚህ በአጭሩ እነዚህ ያመሳስሉናል ማለት ነው። የሚያለያዩንም የሚያመሳስሉንም ነገሮች አሉ። ግን አንደኛው ላይ ስቲክ አድርገን ብናይ፣ በተለይ ደግሞ በኢየሱስ እና በአብ ጉዳይ በስላሴ ጉዳይ አንደኛው ላይ ስቲክ አድርገን ብናይ የበለጠ ይብራራልሻል ብዬ ተስፋ አደርጋለሁ። ስሉስ ቅዱስ ይሄ ራፍ ነው አሁን ያደረኩልሽ። ግልጽ ነው አለሽ የለውም ብቻ እንዳትይኝና ልፋት እንዳይሆንብኝ። ብስሚላ ስሉስ ቅዱስ አለሽ። እናንተ ሰዎች ኮፒ ሊንክ አድርጉ እሺ። አለው ኢብሮ ሰምቻለሁ። እሺ አሁን በኢየሱስ ጉዳይ ላይ በደንብ አድርጌ ላብራራለሽ። አቋረጥኩ አፉ በሬ ኮፒ ሊንክ 10,000 እስኪገባ እና ዋንትን ታብታቦ 400,000 እስኪገባ ኮሜንት እንዝጋና እንከፍተዋለን። ያ ጀማ ታብታብ እናድርግ። አካውንት እየተዘጋ ነው የሁሉም ቤት። ታብታብ እናድርግ ቶሎ አፉ በለኝ ብሎ አብሽር፣ ችግር የለውም። ምን ትያለሽ? ስሉስ ቅዱስ በኢየሱስ ጉዳይ ላይ በደንብ ላብራራለሽ። በአንድ አምላክ ጽንሰ ሀሳብ ጉዳይ ላይ አይ ስለ ድህነት ንገረኝ ኢብሬ። ስለ ድህነት በባይብል ላይ ነው ነው። እሺ ድህነት ጥሩ። በምንድን ነው የሚዳነው የሚለውን ነገር ከሆነ እሺ ችግር የለውም። አይ በባይብል አይደለም በእስልምና ላይ እንዴት ነው መዳን የሚቻለው? እሺ አድናን ቶሎ በለ። ምን አልከኝ? ባይብል ላይ ልክ ያለው እሺ በእስልምና እንዴት ነው የሚዳነው? ማሻአላህ። ኧረ በጣም መዳኛ መንገድ አለ በእስልምና። በጣም ብዙ አማራጮች አሉ በእስልምና ለመዳን ማለት ነው። የመጀመሪያው ነገር ምንድን ነው? አላህ ሱብሓነሁ ወተዓላ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን፣ በእርግጥ አማኞች ነፃ ወጡ ከሚፈሩት ነገር ሁሉ ማለት ነው። ነፃ ወጡ። ስለዚህ አሁን የሚፈሩት አላህ ሱብሓነሁ ወተዓላ ከሚፈሩት ነገር ሁሉ ነፃ ወጡ ሲባል እንዴት ነው የሚለውን እስቲ አንዴ ላብራራለሽ። እዛው ላይ ምን አለ መሰለሽ? ቀድ አፍለሐል ሙእሚኑን፣ ምእመናን በእርግጥ ነፃ ወጡ። አለዚነ ሁም ፊ ሰላቲሂም ኻሺዑን፣ እነዛ በሰላቶቻቸው ላይ በስግደቶቻቸው ላይ አላህን ፈሪ የሆኑ። ወለዚነ ሁም አን ለግዊ ሙዕሪዱን፣ እነዛ ከውድቅ ንግግር ከውዳቂ ንግግሮች የራቁ የሆኑ። ወለዚነ ሁም ሊዘካቲ ፋዒሉን፣ እነዛ ምጽዋትን የሚያደርጉ ሰዎች ለተቸገሩ ማለት ነው። ወለዚነ ሁም ሊፉሩጅሂም ሓፊዙን፣ እነዛ ብልቶቻቸውን የሚጠብቁ ለሆኑ ሰዎች ማለት ነው። ተግባባን? ብልቶቻቸውን ለሚጠብቁ ለሆኑ ሰዎች። ቆይ አንዴ እንደዚህ ሲሆን ይሻላል። ኦኬ ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም፣ እነዛ በባለቤቶቻቸው ወይ ደግሞ ቀኝ እጆቻቸው በያዟቸው
ፈኢነሁም ገይሩ መሉሚን በዚህ ተወቃሽ አይደሉም። ፈመን ብተጋ ወራአ ዛሊክ ከዚህ ውጭ የፈለገ ፈኡላኢከ ሁሙል አዓዱን እነዚህ ድንበር ኃላፊዎች ናቸው እያለ አላህ አንድ ሰው በማመኑ ምክንያትና መልካም ስራን በመስራቱ ምክንያት ይድናል አለ። ለዛ ነው አላህ በሱረቱል ዐስር ላይ እንዲህ ይላል፣ ወልዐስር አለ በጊዜያት እምላለሁ ይላል። አላህ በፈለገው ነገር መማል ይችላል የእሱ ስለሆነ። ኢነል ኢንሳነ ለፊ ኹስር የሰው ልጅ ሁሉ በኪሳራ ውስጥ ነው አለ። ከማን ሲቀር ኢለ ለዚነ አመኑ እነዛ ያመኑት ሲቀር ኪሳራ የለባቸውም። ያመኑት ኪሳራ የለባቸውም ማለት ወዐሚሉ ሳሊሓት ካመኑ በኋላ መልካም ስራን ያስከተሉ ሰዎች ወተዋሰው ቢልሐቅ በሐቅ ጉዳይ ላይ በእውነት ጉዳይ ላይ አደራ የተባባሉት ሲቀሩ ወተዋሰው ቢሰብር በትዕግስት ላይም አደራ የተባባሉት ሲቀሩ ሌሎቹ ከሳሪዎች ነው አለ ከሳሪዎች ይሆናሉ አለ። አላህ ከሃይማኖት አንድ ሃይማኖትን አምጥቷል። አላህ ለነቢያት ሁሉ የሰጣቸው አንድ ሃይማኖት አለ። ለነቢያት የሰጣቸው አንዱ ሃይማኖት ምንድን ነው? አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ምን እያለ ይናገራል? ኢነ ዲነ ዒንደ ላሂ ልኢስላም አላህ ዘንድ እውቅና ያለው ሃይማኖት እስልምና ለው አለ። ይህን እስልምና ይሰብኩ ነበረ ነቢያት። ይህን እስልምና ሲሰብኩ ደግሞ ትልቁ አንግበው የመጡትና ይዘው የመጡት ትልቁ ጽንሰ ሀሳብ ምንድን ነው? በሱረቱ ናሕል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በእርግጥም በነቢያት ሁሉ በህዝቦች ላይ ሁሉ መልእክተኞችን ልኬያለሁ አለ። የተላኩበትን ምክንያት አን ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ፣ አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነው። ነጃ የሚያወጣው ነፃ የሚያወጣው ማለት ነው። አንድ አምላክን በብቸኝነት መገዛት የአንዱ አምላክ በአንድነቱ ላይ ሶስትነት እንደሌለበት፣ አንዱ አምላክ በአንድነቱ ላይ ሁለትነት እንደሌለበት፣ ብቻውን ሆኖ አምላክ እንደሆነና ከዛ ከሱ ጋር ሌላ ባላንጣን ላናደርግ ይሄ ትልቁ ቃል ኪዳን ነው ማለት ነው። ልክ እዛ ላይ ስንሄድ ከትእዛዛት ሁሉ ፊተኛይቱ የተባለችዋ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው እንደተባለው ሁሉ በእስልምናም ላይ ዋነኛውና ትልቁ መሰረታዊ ነገር ምንድን ነው? የድነት መንገድ ከአላህ ውጭ ሌላን አምላክ ላናመልካለን። ይሄ ነው በቃ ዋናው ነገር ማለት ነው። ከዛ ጣዖታትን መራቅ። ጣዖት ሲባል ሰው ጣዖት ነው በእስልምና ከአላህ ጋር ከተጋራ፣ ግዑዛን እንስሶች፣ የትኛውም ነገር ከአላህ ጋር ፍጡር የተባለ ሸይ የተባለ ማተር የተባለ ነገር ከአላህ ጋር አንድ ላይ ካስጠጋ አንድ ሰው የሌለን አካል አጠገቡ የሌለን አካል ቢለማመን ነቢዩ መሐመድ ለምን አይሆንም? ሰለላሁ ዐለይሂ ወሰለም ኢየሱስን ለምን አይሆንም? ማርያም ለምን አትሆንም? የትኛውም ሳሊህ የተባሉ ነቢያቶችም ይሁን አብርሃም እነማን እነዚህን ሁሉ መጠየቅ ከእስልምና በቀጥታ ያስወጣል ማለት ነው። ተግባባን? ስለዚህ ምንድን ነው በአጭሩ የመጀመሪያውና ትልቁ መሰረታዊ ነገር የድህነት መንገድ ከአንድ አምላክ ውጭ ሌላ አምላክ የለም ብሎ መመስከር ነው ማለት ነው። ተግባባን? ስለዚህ ይሄን የአንድ አምላክ አስተምሮ የሚያስተምረው እስልምና ደግሞ አላህ በምዕራፍ 3 ቁጥር 85 ላይ ከዚህ ሃይማኖት ውጭ ማለትም ከእስልምና ሃይማኖት ውጭ የፈለገ ሰው ካለ አንድ ጊዜ ላውጣለች ምን እንደሚል ለፍዙ ጠፋኝና፣ ኦኬ ምን ይላል መሰለሽ? ያውና ኦኬ ወመን የብተጊ ገይረ ልእስላሚ ዲናን አለ ከእስልምና ሃይማኖት ውጭ ሌላ ሃይማኖትን እፈልጋለሁ ያለ ፈለን ዩቅበለ ሚንህ ለእሱ ተቀባይነት የለውም አለ። ወሁወ ፊ ልአኪረት ሚን አልኻሲሪን እሱም በመጨረሻው ቀን ከከሳሪዎች ይሆናል አለ። እንትኑን ክፈትላቸው እሺ አብዱልፈታህ። ሰዎች እየሄዱ ስለሆነ ኮመንት ማድረግ የሚፈልጉ ሰዎች አሉ በተፈጥሮ ማለት ነው። ያድርጉ ተዋቸው እና ወሁወ ፊ ልአኪረት ሚን አልኻሲሪን በመጨረሻው ዓለምም ከከሳሪዎች ይሆናሉ በማለት አላህ ይናገራል። ክፈቱት አብዱልመጂድ አትዝገው። ስለዚህ አላህ ስብሓነሁ ወተዓላ ከእስልምና ጋር እንድንሞት አዞናል ማለት ነው። ምን አለ አላህ ሲነግረን በቁርአን ላይ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አለ ኢተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን አላህን የሚገባውን ያክል ፍሩት ሙስሊሞች ሆናችሁም እንጂ እንዳትሞቱ በማለት አላህ ተናገረ ማለት ነው። ስለዚህ ሙስሊሞች ሆነን እንጂ እንዳንሞት ከታዘዝን የነፃ መውጫዋ መንገድ የአንድ አምላክ ጽንሰ ሀሳብን መያዝ፣ ነቢያት የተላኩበትን መንገድ መያዝ፣ ነቢያትን ከአላህ መሆናቸውን መቀበል፣ እንዲሁም ደግሞ በመጽሐፍቶች ሁሉ ማመን፣ መላእክት እንዳሉ ማመን፣ ሌሎች ደግሞ አላህ በወሰነ ውሳኔዎች መልካም የሚሆን መጥፎ በእነዚህ ሁሉ ማመን፣ ጀነት ሀቅ ነው ብሎ ጀሀነም ሀቅ ነው ብሎ ማመን፣
ነፃ የሚያወጣ የድህነት መንገድ ነው ማለት ነው። ከዛ በኋላ ዋነኛው በሰራነው ስራ ነው የምንመነዳው ማለት ነው። ይህን ይመስላል በእስልምና ላይ ያለው። ስሉስ አለሽ? አለው በእስልምና ላይ ያለው ኮር ፖይንት ይህን ይመስላል፣ የድህነት መንገድ ተብሎ የሚታወቀው ማለት ነው። ተመልሶልኛል። እሺ ሌላ ጥያቄ አለሽ? ጥያቄ ጠይቂ፣ እስከ አዳር መልስልሻለሁ ኢንሻላህ። አይ ነገ ደግሞ አስቤ እጠይቃለሁ። እሺ የለሽም? አሁን ጨርሰሻል? ስለ ኢየሱስ ብነግርሽ፣ ስለ አንድ አምላክ ባይብል ላይ ብነግርሽ አትፈልጊም? እሺ ንገረኝ። ባይብል ላይ እንግዲህ እንደምናውቀው ከአንድ አምላክ ውጭ ሌላ አምላክ የለም ብዬ ነው እኔ የምሞግተው። ስላሴም የሚባል ነገር አለ ብዬ አልሞግትም። ለምን መሰላችሁ? መጀመሪያ ኢየሱስ ከተናገረው እንነሳ። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አይሁዳውያን በጣም ሲከራከሩት ምናምን እነዚህ ይከራከሩት ነበር፣ ብቻ ያስቸግሩት ነበር ምናምን። ኤኒዌይስ ከዛ ምን ይመልስላቸዋል መስ ከአብርሃም ጋር ራሱን እያወዳደሩ ሲነግሩት የሚያከብረኝ አለ እናንተ አምላካችን የምትሉ እኔ ራሴን ባከብር ክብሬ ከንቱ ነው አላቸው። የሚያከብረኝ ግን አለ እናንተ አምላካችን ብላችሁ የምትጠሩት ለእኔ አባቴ ነው አላቸው። እናንተ አምላካችን የምትሉት ለእኔ አባቴ ነው። ኦኬ ጥሩ። እነሱ አምላካችን ብለው የሚጠሩት ማን ነው ብለን ስንል ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው አለ። አንድ አምላካችን የሚሉት ማን ነው? ኢየሱስ አባቴ ያለው አብ ነው ማለት ነው። ስለዚህ ይሄ አብ ምን ሆነ? አምላካችን ብለው ሲያመልኩት እነ ዳዊት፣ እነ ሙሴ፣ እነ ኢሳያስ እነዚህ ሁሉ ነቢያት ሲያመልኩት የነበሩ ከኢየሱስ በፊት የነበሩት ነቢያት በአጠቃላይ ይህን አንዱን አምላክ ነበር ሲያመልኩ የነበረው ማለት ነው። የነቢያት መንገድ ብለን የምንለው ለዚህ ነው። ኦኬ ጥሩ። ታዲያ ምን ተባለ? ትንቢተ ሚልኪያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አባት አንድ አምላክስ የፈጠረን አይደለምን አለ። ስለዚህ ይሄ አንዱ አምላክ የተባለው እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው የተባለው የሁሉ አባት ነው፣ የሁሉ ፈጣሪ ነው፣ ሁሉን ያስገኘ ነው ማለት ነው። ለዛ ነው በኢሳያስ አፍም ሲናገር ትንቢተ ኢሳያስ ምዕራፍ 45 ቁጥር 6 ላይ እንዲህ ይላል፣ እኔ እግዚአብሔር ነኝ ማ የኢየሱስ አባት ማለት ነው። እኔ አምላክ ነኝ ነው የሚለው ሲጀመር። እኔ ያህዌ ነኝ፣ ከእኔም ሌላ ማንም የለም፣ ከእኔም በቀር አምላክ የለም እያለ ይናገራል። የለም በቃ አምላክ የለም፣ ከኔ ውጭ ሌላ አምላክ የለም እያለ የሚናገርበትን እናያለን። ትንቢተ ኢሳያስ ምዕራፍ 44 ቁጥር 24 ላይም በተመሳሳይ ሁኔታ ከማህፀን የሰራ አለ ማ አምላክ የማ የኢየሱስ አባት የሆነው አብ ማለት ነው። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ አለ። እንግዲህ አብ ነው። ሰማያትን ለብቻዬ የዘረጋው አለ። ለብቻዬ ምድርን ያጸናው እኔ ነኝ። ከእኔ ጋር ማን ነበር ሲባል መልሱ ማንም የለም። አያችሁ። ስለዚህ መልሱ አብ ብቻውን ሁሉን ነገር የፈጠረ። ለዛ ነው ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን እያለ ሲናገር የነበረው። ኢየሱስም ይህንን ቃል ሳይቃወም ምን ብሎ አመጣ? መጀመሪያ ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 28 ላይ እንዲህ ይላል፣ ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው ኢየሱስ ማለት ነው እንደመለሰላቸው አስተውሉ፣ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው ኢየሱስን ማለት ነው። ኢየሱስም ምን አለ? እውነታውን ሳይክድ ያኔ ሲመለክ የነበረውን አምላክ ምን አለው? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አላቸው። አንድ ጌታ። ከዛ ቀጠለ፣ አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሀሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል እሷ ናት አለው። ፊተኛይቱ ትእዛዝ እቺ ናት ብሎ ነገረው። ከዛ በኋላ ጸሐፊው ይሄንን አየና ተገረመና ጸሐፊውም መልካም ነው መምህር ሆይ አንድ ነው አለው። አንድ ነህ ወይ ደግሞ አንድ ናችሁ አላለው። አንድ ነው አለ። ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ። ከአንተ በቀር አይደለም ያለው፣ ከእናንተ በቀር አላለው። ከእርሱ በቀር ማንም የለም ብለህ በእውነት ተናገርክ አለው። ኮንፊርም አደረግ። ኢየሱስ ደግሞ ይህን ነገር ኮንፊርም አደረገለት። ምን አለ? ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራክ አይደለህም አለው። አንተ ከእግዚአብሔር መንግስት የራክ አይደለህም በጭራሽ አለው ኢየሱስ ሰውየውን ማለት ነው። ስለዚህ አንድ አምላክን ያመልክ ነበር ሰውየው። በቃ ከእግዚአብሔር መንግስት የራቅ አይደለም።
እሱ እያለ ነበር ሲናገረው። ተግባባል? ኦኬ ጥሩ። እንደዚህ ከሆነ ታዲያ ኢየሱስ ሌላ ቦታ ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ እንዲህ እያለ ይናገራል። አባታችሁ አንዱ እሱ የሰማዩ ነውና አለ። አንዱ እርሱ አለ፣ እኛ አላለም፣ እኔ አላለም። አንዱ እርሱ የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አባት ብላችሁ አትጥሩ ሲባል ኢኔሴንስ ኢየሱስ ሁላችሁም አባት አላችሁ፣ አባታችሁን አባት ብላችሁ አትጥሩ ነው እንዴ? ኖ አምላክ ብላችሁ አትጥሩ፣ አስገኝ ፈጣሪ ብላችሁ አትጥሩ ማለት ነው። ማን ነው ታዲያ ፈጣሪ አስገኝ ከተባለ በሰማይ ያለው አንዱ ማለቱ ነው ማለት ነው። ተግባባል? ስለዚህ ለዛ ነው ኢየሱስ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲህ ይላል፣ ኢየሱስም ገና ወደ አባቴ አላረግኩምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ። ስለዚህ ይህ አባት የተባለው ኤፌሶን ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ። ስለዚህ ይሄ አንዱ አምላክ እንዳውም ምን ይባል ነበር መሰለሽ? ሲመሰገነ ራሱ እሱ ነበር የሚመሰ መጀመሪያ እስቲ ይሄ አንዱ አምላክ ማን እንደሆነ የሁሉ አባት ማን እንደሆነ እንየው። ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ። አምላክና አባት የማን? የኢየሱስ ክርስቶስ አምላክና አባት ይባረካል። ዋው በጣም የሚገርም ነው። እዛው ላይ ሮሜ ምዕራፍ 1 ቁጥር 8 ላይ ሲመሰገን የነበረው ደግሞ እምነታችሁ በዓለም ስለተሰማች አስቀድሜ ስለሁላችሁ አምላኬን። ስንት አምላክ አለ? አንድ አምላክ አለ። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለለት አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማንን ነው የሚያመሰግነው? አምላኩን። አንድ አምላክ አለ። እሱም ማን ነው አለን? ባይብሉ ሲነግረን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር? ከአንዱም በቀር አንድ አለ። በቃ ከእሱ በቀር አለ። ወረደና 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አብ ብቻውን ማለት ነው። አንድ አምላክ አብ አለን። በቃ ከዛ በኋላ ኢየሱስን እንዲህ ይለዋል፣ ነገርን ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን አለ። ኢየሱስ ጌታ ሲባል ታዲያ ምን ማለት ነው? ኢብራሂም ያው እዚህ ጋር አንድ ጌታ እያለው አይደለ እንዴ ካላችሁ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንዲህ ይላል። ምን አለ? እንግዲህ እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር አምላክ ማለት ነው። አምላክ ምን አለ? ቴዎስ ብሎ ነው የሚያስቀምጠው ግሪክኛው። አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ኢየሱስን ምን አደረገው? አምላክ ጌታም አደረገው፣ ክርስቶስም አደረገው። ተግባባል? የአንዱ አምላክ ጌትነት ግን የሚገኝ የሚሰጥ ካለመኖር ወደ መኖር የሚመጣ አይደለም። ተግባባል? የአንዱ አምላክ ጌትነት ያለና የነበረ ጌትነት ነው። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 30 እና 31 ላይ እንዲህ ይላል፣ እነሆም ትጸንሻለሽ አላት፣ ወንድ ልጅም ትወልጃለሽ። አንዱ አምላክ ወንድ ልጅም አይደለም ጽንስም አይደለም። ስሙንም ኢየሱስ ትይዋለሽ፣ ስምም ከጊዜ በኋላ የሚወጣለትም አይደለም። እሱም ታላቅ ይሆናል አለ። የልዑል ልጅም ይባላል። የልዑል ልጅ ልዑል ማን ነው? አንድ አምላክ አብ አለ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው የሚሰጠው? ጌታ አምላክም። ይሄ ጌታ አምላክ ነው። አየሽ፣ ይሄ ጌታ አምላክ ለማን? ለኢየሱስ ጌትነት ራሱ የሰጠው ይሄ ጌታ አምላክ ነው። በባህሪው ጌታ የሆነው ማለት ነው። ለዛ ነው ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 4 ከሰይጣን ጋር በነበረው ክርክር ላይ እንዲህ እያለ ይናገራል። ሰይጣን መጥቶ ኢየሱስን ሲፈትነው ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስ ደግሞ ምን አለው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለ። ገና ሳልጀምር ጋይስ ሪፖርት ተጀመረ ማለት ነው። ገና ሳልጀምር እሺ፣ ኮፒ ሊንክ እያደረጋችሁ ያጀማ፣ ያው ከዘጋ ተበላን። ኮፒ ሊንክ እያደረጋችሁ እሺ። እና ምን አለ መሰለሽ? ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለ። ጌታ አምላክ የተባለው ማን ነው? አንድ አምላክ አብ አለ የተባለው ያኔ ሲመለክ የነበረው ማለት ነው። ተግባባን? የጂሃድ ማለትም የትግሉ ተካፋይ ሆኖ ያጀማ፣ ከታች ያላችሁ ዝም ብላችሁ አትቀመጡ እሺ፣ ስራ ስሩ።
ኦኬ ታዲያ ስለዚህ ኢየሱስ በዚህ መልኩ ያስቀመጠው ለምሳሌ ማርቆስ ወንጌል ምዕራፍ 10 ላይ ኢየሱስ እንዲህ እያለ ይናገራል። ኢየሱስም በመንገድ ሲወጣ አንድ ሰው ወደ እሱ ሮጦ ተንበረከከና አለ። ሮጦ ተንበረከከ። ኮመንት ኦፍ አታርጉ፣ ስራ ስሩ። በቃ እሺ፣ ኮመንት ኦፍ አታርጉ፣ ስራ ስሩ። እሱም በመንገድ ሲወጣ አንድ ሰው ወደ እሱ ሮጦ ተንበረከከና ወደ ኢየሱስ ቸር መምህር ሆይ አለው። ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ አለው። ኢየሱስ ማለት ነው። ኢየሱስን መጥቶ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠይቆት ኢየሱስ ቀጥታ የዘላለም ሕይወት የሚገኝበትን መንገድ ከመናገር ይልቅ እርማት ውስጥ ገባ። መጀመሪያ ምን አለው? ስለምን ቸር ትለኛለህ? ቸር ለምን ትለኛለህ አለው። ታዲያ ቸር ማን ነው ብለን ስንል በባህሪው ማን ነው? ከአንዱ ከአምላክ በቀር ቸር ማንም የለም። ኢየሱስ ይህንን የመለሰለት ከአንዱ ከአምላክ በቀር ቸር ማንም የለም፣ እኔን ቸር አትበለኝ፣ እሱ ነው በባህሪው ቸር የሆነ በማለት ለሰውየው ነገረው። እውነት ኢየሱስ አምላክ ቢሆን ኖሮ ይህንን ሰውዬ ያወናብደው ነበር? ይህ ሰውዬ እኮ ከዛ በኋላ ኢየሱስ አንድ አምላክ መሆኑን እኮ አያውቅም። ኢየሱስ አምላክ መሆኑንም አያውቅም። ታዲያ እንዴት ነው የእሱ ድህነት እንዴት ነው የሚድነው? ተግባባን። ስለዚህ ምን አለ ኢየሱስ? ትእዛዛትን ታውቃለህ አለው። አትግደል፣ አታመንዝር፣ በሐሰት አትመስክር እያለ እነዚህን ሁሉ ነገሮች ነገረው ማለት ነው። ከዛ በኋላ ይህንን እኮ ከልጅነት ጀምሬ ጠብቄያለሁ አለው። እንግዲያውስ አየውና ወደደው ማለት ነው ኢየሱስ። ተግባባን። ስለዚህ በአጭሩ አንድ አምላክ ጽንሰ ሀሳብ ነው እንጂ ባይብል ላይ ያለው ኢየሱስ ስለ አምላክነቱ የሚናገር አንድም። ታዲያ ኢየሱስ ምንድን ነው ካለን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር አሁን ከአምላክ ከስንት አምላክ? ከአንድ አምላክ ከአምላክ ሰምቼ የነገርኳችሁን ሰው እውነት ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም አለ። ከአምላክ እየሰማ ለሰዎች የሚያስተላልፍ ሰው ነበር። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንዲህ እያለ ይናገራል። ምን አለ? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እራሳችሁ እንደምታውቁት የናዝሬቱ ኢየሱስ አምላክ በመካከላችሁ በእሱ በኩል ባደረገው ታምራትና በድንቆችም በምልክቶችም ከአምላክ ዘንድ ለእናንተ የተገለጠ ሰው ነበረ። ሰው ነበረ ኢየሱስ ማለት ነው። ተግባባ። ኢየሱስ ከሰውነት ባሻገር ለየት የሚያደርገው አንድ ነገር አለ። ምንድን ነው እሱ? ማርቆስ 6:4 ላይ እንዲህ እያለ ይናገራል። ኢየሱስም ነቢይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ከገዛ ቤቱን በቀር ሳይከበር አይቀርም ብሎ ነገራቸው። ነቢይ ያለ ራሱን ምን እያለ ተናገረ? ነቢይ የተባለ ራሱን ነቢይ ያለ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 26 ምዕራፍ 5 ቁጥር 26 ላይ እንዲህ እያለ ይናገራል። አብ በራሱ ሕይወት እንዳለው ለወልድም እንዲሁ በራሱ ሕይወት እንዲኖረው ሰጥቶታልና ሕይወት የሰጠው አብ ነው። ልብ አድርጉ። እንዳውም ኢየሱስ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። እኔ ስለ ራሴ መሰክር፣ ምስክርነቴ እውነት አይደለም። ስለ እኔ የሚመሰክር ግን ሌላ ነው፣ ሌላ አለ። እሱ ሌላ የተባለው በማንነትም በምንነትም የተለያዩ የሆነ ነው ማለት ነው። ለዛ ነው ሐዋርያት ሥራ ላይ ምዕራፍ 5 ላይ ራሱ ሕይወትን የሰጠውን አብ እንደሆነ ሁሉ ከሙታን ያስነሳውም እሱ ነው። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስ የአባቶቻችን አምላክ አስነሳው። ያ የአባቶች የነ አብርሃም የነ ይስሐቅ የነ ሙሴ አምላክ ማን ነው? አብ ነው ማለት ነው። እሱ አስነሳው። ይህ እግዚአብሔር እሱ ኢየሱስን አሁን እግዚአብሔር ምን አደረገው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ማን ያደረገው? እግዚአብሔር። ምንድን ነው ያደረገው? መድኃኒት አደረገው። በራሱ መድኃኒት አይደለም ኢየሱስ የተደረገ እንጂ ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። ያመጣውም እግዚአብሔር ነው፣ የሰጠውም ስልጣን እግዚአብሔር ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገረ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ታዲያ ይህን ስልጣን መቼ ነው የሚያስረክበው ብለን ስንል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ጀምሮ እንዲህ ይላል፣ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይሰጣል። ስልጣኑ ሁሉ ማለት ነው። አለቅነትም ሁሉ ስልጣን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪያስገዛለት ድረስ ሊነግስ ይገባዋል አለ። እስኪያስገዛለት ድረስ ማነው አስገዢው? አብ ነው። እንቀጥል። ኋለኛው ጠላት የሚሻረው ሞት ነው። ሁሉ ከእግሩ በታች አስገዝቶለታልና ማን ያስገዛለት? እግዚአብሔር አንዱ አምላክ ማለት ነው። ነገር ግን ሁሉ ተገዝቷል ሲባል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለትን እሱ አይገዛውም። እሱ
የሚገዛው ይሄኛው እንጂ ማለት ነው። ከዛ ምን አለ? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። መቼ ነው የሚገዛው? መጨረሻ ላይ ማለት ነው። መጨረሻ ላይ ራሱ የሚገዛ ነው። ሁሉን ላስገዛለት ይገዛል ኢየሱስ ማለት ነው። ስለዚህ ማርቆስ ወንጌል ማን ነው? አንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ ብቻውን አምላክ ለሚሆን አለ። ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ። ብቻውን አምላክ ለሚሆን ለማይጠፋው አለ፣ ለማይታየው አብን ያየ አንድም የለም፣ አንድም የሚጠፋም አይደለም፣ የሞተም አይደለም፣ የዘመናት ንጉሥ ነው። ተግባባን? እሱ ነው ብቻውን አምላክ የሆነው። ለዛ ነው ኢየሱስም ሳይዋሽ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን አብን ሲናገር የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። የዘላለም ሕይወት ነች፣ ብቻህን አምላክ የሆንክ አንተን አለው። ለዛ ነው እንግዲህ አንደኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና፣ አንድ አምላክ በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ፣ እሱ ሰው የሆነው ክርስቶስ ኢየሱስ ነው። አንድ አምላክ ሌላ፣ ሰው የሆነው ክርስቶስ ኢየሱስ ሌላ። ተግባባን? ሰው ማለት ሰው ሲሆን አምላክ ማለት አምላክ ነው። ለዛ ነው ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና ሰው አይደለሁም ያለ በቃ አንዱ አምላክ። ስለዚህ ኢየሱስ ያልተሰጠው ነገር የለም። ሁሉ ነገር በመሰጠት ነው ያገኘው። አንዱ አምላክ የሚሰጠው ማንም የለም። በራሱ ያለው በራሱ የተቋቋመ ራሱን የቻለ አንድ አምላክ አለ። እሱም የሰዎች ሁሉ አምላክና ፈጣሪ አስገኝ ነው ማለት ነው። ከብዙ በጥቂቱ ይህን ይመስላል። ስሉስ ግልጽ ነው። ብስሚላ አዎ ሰምቻለሁ። እንግዲህ አብ ላይ ጥያቄ ካለች መጠየቅ ትችላለች። እሺ ትንሽ ላንብብና ጠይቃለሁ። ነገ ደግሞ ኢንሻላህ ኢንሻላህ። እሺ ሌላ ጥያቄ። ኦንሊ ጂሰስ ይላል እዚህ ጋር። ኦንሊ ጂሰስ ሰላም ብያለሁ። ሰላም ላንተ ይሁን ኢብራሂም። ሰላም ብለናል። ደህና ነሽ? ደህና ነኝ ጌታ ኢየሱስ ይመስገን። ሶሪ ስለ ድምፄ። ምን ችግር የለውም አብሽር። እሺ መጀመሪያ እኛ ጥያቄ እናስተናግዳለን። ጥያቄ ካለሽ፣ ካልሆነ እኔ እጠይቅሻለሁ። እሺ ያው ገስት የላኩት ስትናገር እየሰማሁህ ነበረ እና ስታስተምር ከዛ ጥያቄ ፈቃደኛ ከሆንክ ጥያቄ ልጠይቅህ ከተናገርካቸው፣ ከዛ ደግሞ አሁንም ፈቃደኛ ከሆንክ ደግሞ አንተን በሚመለከት ደግሞ ጥያቄ ልጠይቅህ ማለት ነው። እሺ የመጀመሪያው ጥያቄ አሁን የተናገርከውን ባይብል እየጠቀስክ ስትናገር ነበር እና ታምኑበታለህ? ማመን አይጠበቅብኝም። ምን አልከኝ? እስካሁን የተናገርኳቸው እውነት ናቸው፣ ግን ባይብልን ማመን አይጠበቅብኝም። እውነት ነው፣ ግን የተናገርኩት ነገር እውነት ነው። ኦኬ። ስለዚህ እውነት ከሆነ አንዳንድ የሚጋጩ ነገሮች ይኖራሉ ማለት ነው። እታረማለሁ፣ ተከራካሪ አይደለሁም። እሱ መታመን ከሆነ የመጀመሪያው ጥያቄ የሚሆነው ፈጣሪ ልጅ አለው ብለህ ታምናለህ? የለውም። ልጅ ማለት መወለድ ማለት ቢብሊካሊ ምን እንደሆነ ታውቂያለሽ? ጣቢት በባይብል ጣቢታ ይቅርታ። እሺ ጣቢት በባይብል ኮንሰፕት መወለድ ማለት ምን እንደሆነ ታውቂያለሽ? እሱ ላይ እንመጣበታለን። እኔ መወለድ ምን ማለት እንደሆነ ስትጠይቀኝ እነግርሃለሁ። ግን የእግዚአብሔር ልጅ እግዚአብሔር ይወልዳል ብለህ ታምናለህ? ልጅ አለው ብለህ ታምናለህ? አምላክ አይወልድም፣ አይወለድም።
እሺ በምን መልኩ ነው አሁን ቅድም ስትናገር የተፈጠረ ነው ብዬ ፍጡር ነው ብዬ ነው የምከራከረው። ማንም መወያየው ይቀርታ። እሺ የኢየሱስ ክርስቶስ አምላክና አባት ይባረክ ብለ ኤፌሶን ላይ ስትጠቅስ ነበረ እና ያ ትክክል ከሚለው የተነሳው የሁሉ አባት ከሚለው ነው። ምን አለ ኤፌሶን ምዕራፍ 4:6 ላይ በሁሉ የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ ነው የሚለው። ትክክል ልክ ነው። ስለዚህ አባት ስትል ፈጣሪ ማለት ነው። በመፍጠር በማስገኘት ማለት ነው። ትንቢተ ሚልክያስ ምዕራፍ 2:10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? ይላል። ኦኬ እሺ ላነጻጸር ነው እና አማትሉ ከሆነ ቦታውን አንብቤ አላውቅም፣ ግን ሲባል ሰማለሁ። በእስልምና እምነት አላህን አባት ማለት አትችሉም አይደል? አንችልም ነው። ኦኬ ከሱ ጋር አይጋጭብህም ታዲያ ይሄኛው? አይ አምላክ አባት ማለት አስገኝ ፈጣሪ ማለት ነው በሚለው ነው። ለምሳሌ ምን አለ መሰለሽ አሁን ቢብሊካሊ ስንመጣ ድሮ አምላክ የሚጠራበት ስም